ለብቻዬማ አይሆንም ጀሞ ለብቻዬ አይሆንም። ዛሬ እኔ በአግባቡ ተሰጥቶኛል። ገብቷል አይደለ? ስለሆነ ይሄ ሼባው ከመሰጠት ማለት ነው አይተናነስም። በቃ በዚህ ጨዋታ አቻ ወጣው ስትል የትኛውም የሼባው ደጋፊ ማየት አልፈልግም። ማን ልክን ተነግሮ ልክን የተሰጠው በዚህ ጨዋታ ልክን ማን ከሁለት ለባዶ አንተ 3 እኩል ትወጣለህ። ይኸውልህ እኔ እኮ የትኛውንም ክለብ እንደፈለኩ የመናገር መብት አለኝ። ምክንያቱም የፕሪሚየር ሊጉም የሻምፒዮንስ ሊጉም መሪ ነኝ። በቃ ከስልጣኔ ስወርድ መተህ ታናግረኛለህ። የትኛውም ክለብ ደጋፊ ገብቷል አይደለ? እስካልወረድኩ ድረስ ግን ማለት ነው እንደፈለኩኝ ምረግጥ ይሆናል። ጠንቅቀው ወቄንን በቃ ሼባው አቋም ብቻ አይደለም በእውነት የወረደው እውነቱን ለመናገር ማለት ነው። አንተ አብሮ የወረደው ሜንታሊ ራሱ ወርዷል። ጥሩ አይደለም ማራወራ ሻው ምን ይሻላል? በእውነት በሼባው ጉዳይ መሰብሰብ አለብን። የኛ ጉዳይ ባጭሩ የሚቀጭ ነው። ችግር የለም ያጋጥማል። ከ18 ጨዋታ በኋላ ነው የእናንተ ምን ይሻላል ነው። መች ነው የምትመለሱት? እንዴት ነው ጀሞ ምን ታስባላችሁ? ለማንኛውም ኧረ ቅሌት ነው። ኧረ ነው